የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልጋይ ትዝታው ሳሙኤል ላይ ቤተክርስቲያንን በመሳደብ አባቶችን በማዋረድ የሚል ክስ መሰረተች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በፕሮቴስታንት እምነት አገልጋይ ትዝታው ሳሙኤል ላይ ክስ መመስረቱን አስታውቋል። የቤተክርስቲያኗ ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅደው የአቃቤ ሕግ ዘርፍ እንዲተላለፍ ሲልም ጠይቋል። ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተክርስቲያኒቱን የበላይ ውሳኔ ሰጪ አካላት ለማዋረድ የምዕመናኑን ስሜት ለመንካት ብለውም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ የራሱን የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ ቆይቷል ሲል መምሪያው አስታውቋል። በማያያዝም የቤተክርስቲያን ብፁዕ አባቶችን በየገዳማት ውስጥ የሚገኙ መነኮሳትና አገልጋዮች ግብረ ሰዶማውያን ናቸው በማለት እንዲሁም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑ ተገልጿል። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላት ድርሳናት መጽሐፍን ድውያን መጽሐፍ ናቸው፣ መጥፋት አለባቸው በማለት በክሱ ላይ ተካቷል። ቤተክርስቲያኗ በቅድስና የምታከብራቸውና የምትዘግራቸው ቅዱስ አባቶችና እናቶች ጣዖታትና ጣዖት አምላኪያን ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስ ክስ መስርቶበታል። መምሪያውና የሕግ ባለሙያዎች አብይ ኮሚቴ በአጠቃላይ 7 ነጥቦች ያካተተ የወንጀል ዝርዝሮችን በመግለጽም ጉዳዩን ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታም ገልጿል። በተያያዘ መምሪያውና የሕግ ባለሙያዎች አብይ ኮሚቴ ለጉዳዩ ልዩ ትኩረት በመስጠት ክትትል በማድረግ ለፍጻሜ እንዲያበቁትም ገልጿል። ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት እኔው ያልኩትን ዘበነ ብሎታል። እኔው ያልኩትን ታቦት መክተፊያ ነው የተባለው፣ አዎ መክተፊያ ነው ብሏል። ታቦት መክተፊያ ነው። ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ታቦት መክተፊያ ነው። ዮርዳኖስ ሞልቶ መሻገር ሲያቅት የካህናቱ እግር ሲረግጥ ወደ አረባ የሚሄደው ወደ ጨው ባህር የሚገባው ወደ አዳም ከተማ የሚሄደው ዮርዳኖስ ወንዝ ተከተፈ፣ ተቋረጠ፣ ቆመ። ካህናቱ እግራቸው በደረቅ ምድር ላይ ረገጠ። ታቦት መክተፊያ ነው አልክ? አዎ መክተፊያ ነው። በፍልስጤም ወደ ዳጎን ቤት የወሰዱት የእግዚአብሔር ታቦት ምን እንደሰራ ተመልከት። እጅና እግሩን ቀነጣጥሶ አለው። በሁለተኛው ቀን ቢመጡ መጀመሪያ ወደቀው፣ ሁለተኛ ቀን እጅና እግሩ፣ በሶስተኛ ቀን እንዳለ ሙሉ በሙሉ ተፈረካክሶ አንገቱ ብቻ ቀርቶ ዳጎን ተከታትፏል። ማከተፈው የእግዚአብሔር ታቦት ከተፈው። ታቦት መክተፊያ ነው አልከኝ? አዎ አጋንንትን ያንተን የክደት እሳቤና የዲያብሎስን አሰራር ይከትፋል።